ኢሰመጉ በተለያዩ አካላት የሚደረጉ ወታደራዊ ይዘት ያላቸው ዝግጅቶች፣ ግጭት ቀስቃሽ ንግግሮችና የሚዲያ ዘመቻዎች እጅግ እንዳሳሰበው ገለጸ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም በተለያዩ አካላት የሚደረጉ ወታደራዊ ይዘት ያላቸው ዝግጅቶች፣ ግጭት ቀስቃሽ ንግግሮችና የሚዲያ ዘመቻዎች እጅግ እንዳሳሰበው ገልጿል። ኢሰመጉ ረቡዕ ሐምሌ 23 ባወጣው መግለጫም በሰሜኑ የኢትዮጵያ ክፍል በመንግስት የጸጥታ ኃይሎችና በትግራይ ታጠቁ ኃይሎች መካከል 2013 እስከ 15 ዓ.ም በዘለቀው የትጥቅ ትግል ግጭት የሞት የአካል ጉዳት የንብረት ውድመት መፈናቀልን ጨምሮ ከፍተኛ ጉድረት መድረሱን አንስቷል። በጎርጎሮሲያኑ ኖቬምበር 2022 በፌደራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያ የሰላም ስምምነት በሰሜን ኢትዮጵያ ከሁለት ዓመታት የዘለቀውንና ከፍተኛ ውድመት ያስከተለውን ጦርነት እንዲቆም በማድረግ ትልቅ ተስፋን ጭላንጭልን ፈጥሮ የነበረው የፕሪቶሪያውን ስምምነት በመግለጫው ላይ አንስቶ ሆኖም የሰላም ስምምነቱ ከተፈረመ ከሁለት ዓመት በኋላ ቁልፍ የሆኑ አንቀጾች ሙሉ በሙሉ ተግባራዊ ባለመሆናቸው የተነሳ ሰላምም ጦርነትም የሌለበት ሁኔታ መፈጠሩን አመልክቷል። ይህም የእርስ በርስ አለመተማመንና የዳግም ግጭት ስጋት እጅግ አሳሳቢ አድርጎታል ያለው ኢሰመጉም በተለይም የቀድሞ ታጋቾችን በትጥቅ ሙሉ በሙሉ የማስፈታት የመበተንና የማቋቋም ዲዲአር ሂደት መጓተት የኤርትራን ጨምሮ የሌሎች ከትግራይ ክልል ሙሉ በሙሉ አለመውጣት እንዲሁም በሚሊዮን የሚቆጠሩ የውስጥ ተፈናቃዮች ወደ ቀያቸው በሰላም በክብር አለመመለሳቸው የሰላሙ ሂደት ላይ አደጋን ጥሏል ብሏል። አያይዘውም በዚህ ባልተረጋጋ የደህንነት ሁኔታ ውስጥ በተለያዩ አካላት የሚደረጉ ወታደራዊ ይዘት ያላቸው ዝግጅቶች፣ ግጭት ቀስቃሽ ንግግሮችና የሚዲያ ዘመቻዎች እጅግ እንዳሳሰበው ገልጾ እነዚህ እንቅስቃሴዎች ጦርነቱ ያስከተለውን ቁስል ገና ያልሻረለትን ህዝብ ለከፍተኛ የስነ ልቦና ጫናና ለዳግም ስቃይ የሚዳርጉ በመሆናቸው በአስቸኳይ ሊቆሙ ይገባል ሲል አሳስቧል። የኢፌዴሪ መንግስት በትግራይ ክልልና አካባቢው ግጭት ቀስቃሽ እንቅስቃሴን በሰላማዊ መንገድ ለመፍታት የሚደረገውን እንቅስቃሴ አጠናክሮ እንዲቀጥል ምክረ ሐሳብ ያቀረበው ኢሰመጉም በተመሳሳይ የትግራይ ጊዜያዊ አስተዳደርና በትግራይ ክልል የሚንቀሳቀሱ የታጠቁ ኃይሎች አለመግባባቶች በሰላም መንገድ እንዲፈቱ ተገቢውን ጥረት እንዲያደርጉና ግጭት ቀስቃሽ ከሆኑና የአካባቢውን ማህበረሰብ ስጋት ውስጥ ከሚከቱ እንቅስቃሴዎች እንዲቆጠቡ ጥሪ አቅርቧል። በተጨማሪም ሁሉም ባለድርሻ አካላት ዳግም ወደ ግጭት ከሚከቱ እንቅስቃሴዎች ራሳቸው እንዲቆጥቡና የማህበረሰብ ደህንነትን ባስጠበቀ መልኩ አለመግባባቶችን በውይይት በሰላም መንገድ የሚፈታበትን ሁኔታዎች በማመቻቸት ማህበረሰብ ከስጋት ወጥቶ ሰላማዊ ኑሮን እንዲኖር ኃላፊነታቸውን እንዲወጡ ኢሰመጉ በመግለጫው አጽንቶ አንስቷል። ኢሰመጉ ይህን ያለው በሰሜን ኢትዮጵያ ግጭት ዳግም ያገረሻል የሚል ስጋት ባለበት በአሁኑ ወቅት ነው። በቅርቡ ከኢትዮጵያ 12 ክልሎችና 2 ከተማ አስተዳደሮች የተወጣጡ ከ50 በላይ የሀገር ሽማግሌዎች፣ አባገዳዎችና ነጋዴዎችን ያካተተ የሰላም ልዑክ ወደ መቀሌ በመጓዝ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደና ከህወሓት አመራሮች ጋር ተወያይቷል። ይህ ጉዞ በዚህ ወር ወደ ትግራይ የተደረገውን ሁለተኛውን የሰላም ልዑክ ጥረት ሲሆን በተመሳሳይ በኢትዮጵያ የሃይማኖት ተቋማት ጉባኤ የተመራ ልዑክ ወደ መቀሌ በማምራት ከትግራይ ክልል መሪዎች ጋር ውይይት ማድረጉ አይዘነጋም። በተጨማሪም ከትግራይ የተወጣጡ ከተለያዩ ህብረተሰብ ክፍሎች የተወከሉ አባላት ወደ አዲስ አበባ በመምጣት ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ይታወሳል። የትግራይ ጊዜያዊ አስተዳደርና ስምረት ፓርቲ በድንበር ላይ በተፈጸመ ጥቃት እርስ በርስ ተወነጃጀሉ። የትግራይ ክልል ጊዜያዊ አስተዳደር በትግራይ ክልል ደቡብ ምስራቃዊ ዞን በአፋር ድንበር አቅራቢያ በምትገኘው መላዛት አካባቢ የትግራይ ጸጥታ ኃይል በአቶ ጌታቸው ረዳ በሚመራው ስምረት ፓርቲ አነሳሽነት ተፈጸመ ባለው ጥቃት የአንድ የትግራይ የጸጥታ አባል ህይወት ማለፉን አስታወቀም። የስምረት ፓርቲ በበኩሉ የቀረበለትን ክስ መሰረተ ቢስ ሲል አስተባብሎ የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ በሙስና በኩል አለመረጋጋትን በመፍጠር ከሷል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ትላንት ሐሙስ ሐምሌ 24 ባወጣው መግለጫም እንዳስታወሰው ጥቃቱ የተፈጸመው ረቡዕ ሐምሌ 23 ቀን ሲሆን ኃይሉ እንዳይ የተባለ የክልሉ የጸጥታ ኃይሎች አባል ተገድሏል ብሏል። በመግለጫው ማያይዞ ጥቃቱ በስምረት ፓርቲ አባላት የተቀነባበረ ነው ሲል ከሷል። ቢሮው ማክሎ ስምረት ፓርቲ ራሱን እንደ መፍትሄ አምጪ እያሳየም የሽብር ድርጊቶችን መፈጸም መጀመሩንና
ነፃ መሬት በሚል ሽፋን በመጠቀም በውጭ ኃይሎች የሚደገፍ አጀንዳን እያስፈጸመ ነው ሲል ገልጿል። በተጨማሪም ጥቃቱ በትግራይ የፖለቲካ የጸጥታ ኃይሎች መካከል ግጭት ለመቀስቀስ ታስቦ የተዘጋጀ በጠላት የሚመራ ሰፊ ዕቅድ አካል እንደሆነ ቢሮ አስረድቷል። አክሎም አፍራሽ ሲል በገለጸው የፖለቲካ እንቅስቃሴ ላይ ራስን የመከላከል እርምጃ እንደሚወስድ ማስጠንቅቋል። አቶ ጌታቸው ረዳ በበኩላቸው በኤክስ ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ክሶቹ መሰረተ ቢስ ሲሉ አስተባብሏቸዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ